እስኪ ስለ ማይግሬን ሄዴክ እናውራ። አንድ ሰው ማይግሬን ሄዴክ አለበት የሚባለው መቼ ነው? ማይግሬን ሄዴክ ያለበት ሰው ምን አይነት ሕክምና ማግኘት ይኖርበታል? እንግዲህ ማይግሬን ሄዴክ የምንለው ሞስት ኮመን ታይፕ ኦፍ ፕራይመሪ ሄዴክ ከምንላቸው ከቴንሽን ሄዴክ ቀጥሎ ዓለም ላይ ብዙ ሚሊዮኖችን አፌክት የሚያደርግ የራስ ምታት አይነት ነው። በሀገራችን ውስጥም በአዲስ አበባ ውስጥ በተጠኑ ጥናቶች 10% እና ከዛ በላይ የሆነው ፖፑሌሽን የማይግሬን ሄዴክ ተጠቂ እንደሆነ ጥናቶች ያመለክታሉ። ማይግሬን ሄዴክ ከወንዶች ይልቅ ሴቶችን በተለየ ሁኔታ የሚያጠቃና 30 እና ከዛ በላይ የሆነ እድሜ ክልልን በተለየ የሚያጠቃ ህመም ነው። ማይግሬን ሄዴክ የምንለው የራሱ የሆነ ዲያግኖስቲክ ክራይቴሪያ አለው። በኢንተርናሽናል ክላሲፊኬሽን ኦፍ ሄዴክ ዲስኦርደርስ መሰረት ቢያንስ አንድ ሰው ማይግሬን ሄዴክ አለበት ለማለት ራስ ምታቱና 4 ሰዓት እስከ 72 ሰዓት የሚቆይ ራስ ምታት፣ የራስ ምታቱን ባህሪ በመናይበት ጊዜ ሞደሬት ቱ ሲቪየር የሆነ ሲቪየሪቲ ያለው፣ ፐልሳታይል ወይም ትሮቢንግ የሆነ ኳሊቲ ያለው፣ አግራቬቲንግ ፋክተሮች ያሉት ሩቲን የሆኑ ቀን ተቀን እንቅስቃሴዎች ራስ ምታቱን የሚያባብሱ ወይም ደግሞ ታካሚው ራስ ምታቱን ስለሚያባብሱበት እነዛን ሩቲን የሆኑ ዴይ ቱ ዴይ የሆኑ አክቲቪቲዎችን አቮይድ ማድረግ አስገዳጅ ሁኔታ ሲደርስበት እነዚህ የራስ ምታት ምልክቶች ሌላ ተጨማሪ ማለትም የብርሃን መጥላት፣ የድምጽ መጥላት፣ ወደ ላይ ማለት፣ ማቅለሽለሽ አሁን የገለጽናቸውን የራስ ምታት ባህሪዎች ቢያንስ 5 እና ከዛ በላይ ያጋጠመው ሰው ማይግሬን ሄዴክ አለበት እንላለን። ያው ማይግሬን ሄዴክ አለበት ለማለት ሌላ የራስ ምታት የሚያመጡ ኮዞች ያ ታካሚ ተጋላጭ እንዳልሆነ ማረጋገጥ ይኖርብናል ማለት ነው። የማይግሬን ሄዴክን ክሊኒካል ፊቸርስ በምናይበት ጊዜ ብዙ አይነት የማይግሬን ቫሪያንቶች ቢኖሩም ሁለቱ ኮመን የምንላቸው ማይግሬን ዊዝ አውራ እና ማይግሬን ዊዛውት አውራ የሚባሉት ናቸው። ማይግሬን ዊዛውት አውራ የሚባለው 70 እና ከዛ % በላይ የሚሸፍን ሲሆን ማይግሬን ዊዝ አውራ የምንለው ደግሞ ከ25 እስከ 30% የሚሸፍነው ነው። አንዳንዴ የራስ ምታቱ ከመምጣቱ በፊት ታካሚዎች የሚያዩት ምልክት ሊኖር ይችላል። ለምሳሌ ማፋሸግ፣ ዲፕሬስድ መሆን፣ ኔክ ፔን እና የመሳሰሉት። እነዚህን ነገሮች ማወቅ ለሕክምናው ጠቃሚ ይሆናል። አንድ መርሳት የሌለብን ነገር ማይግሬን ሄዴክን አንድ አለበት ለማለት ሲቲ ስካን ወይም ኤምአርአይ ያስፈልጋል። አንድ ሰው ማይግሬን ሄዴክ አለበት ብሎ ለማወቅና ከዛ የራስ ምታት ባህሪውን ለማጥናት መደረግ ያለበት ነገር ሄዴክ ዳያሪ ወይም ደግሞ የራስ ምታት ማስታወሻ። ያንን ራስ ምታት ማስታወሻ በማየት ሐኪሙ የራስ ምታት አይነቱን ያውቀዋል። ታካሚው ለተሰጠው መድኃኒት ሪስፖንድ እያደረገ ነው፣ ሪስፖንድ እያደረገ አይደለም፣ ሌላ ሜዲኬሽን ኦቨርዩዝ ሄዴክ ከምንላቸው ነገሮች ፕሮቴክት ለማድረግ ይጠቅመናል። ስለዚህ የራስ ምታቱን ኳሊቲውን ምን ያህል ጠንካራ ነው፣ ሎኬሽኑ ምን አይነት ነው፣ ተያያዥ ያሉ ምልክቶች ምንድን ናቸው፣ ምን ያህል ይቆይቦታል የሚለውንና ለታዘዘሎት መድኃኒት ያለው ሪስፖንስን በደንብ አድርጎ ዶክመንት መደረግ ይኖርበታል። ለዚህ አንድ ሰው አኪዩት ማይግሬን ሄዴክ በሚኖርበት ጊዜ ብዙ የሆኑ አቦርቲቭ ቴራፒዎች አሉ። አንድ ብቻ ኮንሰፕት ተናግሬ ልለፍ። እሱም ቴራፒቲክ ዊንዶ፣ የማይግሬን ሄዴክ መስኮት የምናክምባት መስኮት ቴራፒቲክ ዊንዶ አጭር ነች። ለምሳሌ በእኛ ፔሸንቶች ምን እናያለን? ራስ ምታት ሲያማ አንድ ሰው ቆይ እስኪ ልየው 2 ሰዓት